ይህ ቪዲዮ ለጃኒ ጠላቶች ይሁን። በቃ እንደዚህ ሰው ፍቅር አለኝ በቂ ነው ለኔ። ጆላኒ አንተ ከመጣ በኋላ እኛ ሰላም አጣን። አሁን እናንተ ስለ ጃኒ ጉድ ሰማችሁ? የሰራችሁ ስህተት አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ እንድትስቁባት። ተንኮለኛ እንኳን አይደለሁም። አላችሁን፣ አስጠላችሁን፣ በጣም ቅፍፍ አላችሁን። ጃኒ ከገባን እኔ አንቺ ኪዱ እንገባለን። ጆን ምንም ያው አሁንም አሜሪካ እየሄድኩኝ ስለሆነ በደንብ አድርጌ አዶናይ በትላንትናው ዕለት በዩቲዩብ እና በቲክቶክ ቻናሉ ላይ የህዝቡን ጥያቄ የሆነውን ጥያቄ ለመመለስ ተገዷል። ቪዲዮው ላይ ጃኒ ተስፋ በመቁረጥና በመድከም ስሜት ውስጥ እንዳለችና ከዚህ በፊትም ከ2.6 ሚሊዮን በላይ ፎሎ ያለው አካውንቷ እንደጠፋባት ተናግሯል። እናም የአዶናይ ዋናው ሀሳብ ጃኒን በድሮ ማንነቷ አትውቀሳት ብሎ ተናግሯል። ጃኒም ተስፋ የሚያስቆርጣትና የሚበድሏትን ሰዎች እረፉ በማለት ማስጠንቀቂያ ሰጥቷል። በተጨማሪም አዶናይ አዲስ አካውንት እንደከፈተችና እንደናግዛት ጠይቋል። የቲክቶኩን ያስጨናነቀው ተግባር በጆን ዳኒና በጃኒ መካከል የነበረውን ግንኙነት በማቋረጡና በጆን ዳኒንም ከዚህ በፊት እንደሚበድላት ከኔ ጋር ካልሆንሽ አካውንትሽን አዘጋዋለሁ በማለት የሚበድላት ተናግራለች። በሪሌሽንሺፕ ውስጥ ነበርኩኝ፣ ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለዓመታት እያስፈራራኝ ኑረናል። ሁላችንም ጃኒ ላይ ጣታችንን ከመቀሰራችን በፊት እናግዛት ይላል አዶናይ። የእናንተ ሀሳብና አስተያየት በኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህን ይመስላል። የዩቲዩብ ቻናላችንን ሰብስክራይብ